ሰላም ጤና ይስጥልን ወደ ተከብራችሁ ጓደኞቼ በሙሉ እንደምን አላችሁልኝ? ኪሮስ ነኝ። ሰላም ጤና ይስጥልን። ዛሬ የሆነ ነገር ገጠመኝና ለእናንተ ሼር ማድረግ ግድ ሆነብኝ። ታውቃላችሁ ባለፈው ስለ ሆነ እንትን እንደዚህ አዋርቻችኋለሁና ስለ ደግነት ነው ስለ ቸርነት ምናምንና ዛሬ ምን እንደነካኝ አላውቅም። ድንገት በቃ የሆነ እንዴ በቃ ደግ መሆን አማረኝና የሆነ ሽማግሌ የ70 ዓመት ምናምን እንደው ብገምት ራሱ እንደዛ ነው የሚሆነው እና ሽማግሌ ነው። አውቶቡስ እየጠበቀ ነው የሆነ ታህና ላይ ስቴሽን አውቶቡስ እየጠበቀ ነውና እዛ እኔ ሜዶ ማቅጣጫ ይበዛው ነው። እዛ ሳልፍ ምን ገጠመኝ መስላችሁ? በቃ እሱን አላቆምለትና እስኪ ልውሰደው ልጠይቀው የት ነው ምትል ምናምን አባብዬ ልጠይቀው ምናምን አልኩና አቆምኩለት። ከዛ ልክ እንዳቆምኩ መጣ። ከዛ በሩን እንትኑን መስኮቱን ከፈትኩኝ። ከዛ የት ልሄድ ነው አባ ምናምን ስለው ወደዚህ ነው እኔ ወደ መድባት አቅጣጫ የሆነ ኬን ይሆናልና ሱቅ ትልቅ ሱቅ ነው። ወደዛ ነው መሄዳና ማለትና እኔም እንዳጋጣሚ በዛው አካባቢ ነኝና ልውሰዶት ይግቡ ምናምን ብዬ ከዛ ገቡ። እንግዲህ 70 ዓመት አዛውንት ናቸው። የእውነት ነው የምላቸው እና ልክ ወስጃቸው አድርሻቸው ወዲያውኑ ኢሚዲየትሊ ምን እንደነካኝ አላውቅም። አሁንም ባለፈው እንደነገርኳችሁ ሎተሪ መቆረጥ አለብኝ ብዬ ቻንስ ቆረጥኩ። ከዛ ቻንስ ቆርጬ ልክ 2 ሰዓቱ ሲሞላ በየ2 ሰዓቱ ነው ቻንስ ሲሞላና ስቆርጥ 500 ብር አገኘሁ። አይገርም? እና ምን መሰላችሁ በትንሹ ላስረዳችሁ የፈለኩት ለካ ፊራኦል ሰዎች እንደዚህ የሚረዳው የሆነ ነገር አግኝቶ ነው ጥቅም። ስለዚህ ሰዎች ሲረዱ ጥቅም እንደማያገኙ እንዳታስቡ። የእውነት ነው የምላችሁ፣ እግዚአብሔር ነው የምላችሁ። እስኪ ስጥናየው ሞክሩ፣ ሰጠ ሞክሩ፣ እመነኝ፣ እግዚአብሔር ነው የምልህ። አሜዚንግ ነው በጣም ይሁን። የእውነት ነው የምላችሁ፣ የእውነት ነው የምላችሁ። እነዚህ ሽማግሌ ደግሞ አርገው ይመረቁኝ ምናምን። ከዛ ደስ አለኝ። ልክ እንደወጣው ኢሚዲየትሊ ምን እንደነካ ያልኩ በቃ ቆረጥ። ልክ እንደዚህ ስቆርጥ በ5 ብር ቻንስ ሎተሪ 500 ብር አገኘሁ። አይገርም? I love you so much አርጉኝና ኤኒዌይስ ሁሌ በቃ ፖዚቲቭነት ምናምን እንዴት ነው ለካ ሰዎች ወደው አይደለም። አሁን ፊራኦል ብዙ ማአት ሰዎች ነው የሚረዳው ታውቃላችሁ። ልቡ ለመርዳት የተሰበረ ነው አይደል? ግን በጣም ገረመኝ። እግዚአብሔር ነው የምላችሁ። እና ሁሌ በያላችሁበት የሆነ ፖዚቲቭ አርጉትና ሞክሩትና ከዛ እስኪ ውጤት ነው እመኑኝ ታተርፉበታላችሁ። እወዳችኋለሁ።